ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይኸው የቅባት እያዘጋጀሁ ነው፣ የጠቁር ቅባት ማለት ነው። ይሄ ካታችሁ በዚህ ችግር የለም፣ በዚህ መሆን ይቻላል። ዘይቱን ማድረግ ይቻላል። የወጥ ዘይትም ይሆናል፣ ችግር የለም። ጠጉራችሁ ቆንጆ እየሆነ ይሄዳል። ነገ ደግሞ ስቀባ አሳያችኋለሁ። አሁን አሰራሩ 2 ራስ ሽንኩርት ልጬ ማለት ነው። ሰዓት እንዳይወስድብኝ ብዬ አዘጋጅቻለሁ ማለት ነው። ይኸው በንጹህ ብረት ድስት አደረግኩ ነው። የሀገሬ ልጆች ንጽህናችሁን ጠብቁ። እንዴት በርካታ ሰዓት ጠጉራችሁን ተንከባከቡ፣ መንከባከብ አለባችሁ። ይህን እንደዚህ አድርጌ ከፍታለሁ ማለት ነው። ተንከባከቡ። በምትቀቡት ቅባትን ማድረግ ይቻላል። በምትቀቡት ቅባት አድርጉት፣ ችግር የለም፣ ምንም አያደርግም። እንደዚህ አድርጋችሁ ታረጉታላችሁ ማለት ነው። በኋላ ይህን አደርገዋለሁ። እኔ ብቻዬን ስለሆን ለወሬ ማለት ነው። በየሳምንቱ ስለምታጠብ ማለት ነው። በየሳምንቱ ሁለት ወር ነው የቀረው ሊጨርስ፣ ወሩ ሊጨርስ 2 ወር ስለቀረው ሁሉን አደረኩለት ማለት ነው። ፊቴ ሁላ ስጠቀመው ነበረ። ይሄ ለፊት የሚሆነ ለጠጉር ይሆናል። አሁን እንግዲህ አሰራሩን ላሳያችሁ የሀገሬ ልጆች። ለማታውቁት ነው፣ ለምታውቁት ችግር የለም። ለማታውቁት ነው። እሺ የሀገሬ ልጆች ንጽህና ያስፈልገናል። ገባችሁ አይደለም? እሳቱን ቀነስ አድርገን መጠቀም አለብን ማለት ነው። እሺ እሳቱን ቀነስ አድርገን ማለት ነው። እንደዚህ አድርጋችሁ እዛ በኋላ በምትታጠቡ ሰዓት መቀባት ችግር የለም፣ ትቀባላችሁ ማለት ነው። እና እንደዚያ ነው እላችኋለሁ የሀገሬ ልጆች። የሀገሬ ልጆች ይኸው እንደዚህ እንደሆነ አሁን ይህን አሳድረዋለሁ ማለት ነው። እንደዚህ እንዳለ ያድራል። እዛ ነገ